ነው ከዝነጣ ጀርባ መንሱር ጀማል እንደሚታወቀው የባለ ብዙ ሱፍ ነው የባለ ብዙ አለባበስ ሰው ነውና በጣም ዝንጥ ብሎ መውጣት ነው ወዳለው ፋሽነብል ሰው አይደለሁም ግን ያለችኝ ነገር ማች አርጊ አሁን እዚህ ጋር እንደምታዩ ከዚህ ጀምሮ ከጫማው ጀምሮ ስታዩ ማች የሚያደርግ ነገር አለውና የጥቁሩ ከቀበቶ ጋር ከምኑ ጋር እቺን ጠብቄ ነው የምጠቀመው የግድ ብራንድ መሆን የለበትም የግድ ውድ መሆን የለበትም ግን ማቹን ጠብቀሽ ፋሽነብል ውስጥ ለመግባት ስትለብሺ ያው እንደዚህ ፈካ ብለሽ ተወጫለሽ ማለት ነው ምን ያህል ሰዓት ፈጅቷል ይሄንን አለባበስ አውትፊቱን ለመምረጥ ነው ወይስ ዝም ብለህ ራንደምሊ ነው የምታነሳው ልብስህን ኖርማሊ እኔ ፐርሰናሊ የራሴ የሆነ ስለ ልብስ ስልጣና የሚሰጠኝ ያለ ኦንላይን ኢንዶኔዥያ ነው የምኖረው በብዛት ኢንዶኔዥያ ያሉ ትላልቅ አርቲስቶች ጋር ወዳጅነት አለኝና እነሱ ምን ከምን ጋር ማች ማድረግ እንዳለብኝ ይነግሩኛል አሁን ደግሞ እንደምታውቂው ቲክቶኩም በጣም እያደገ ነው የሱፍ ቤቶቻችን በብዛት እዛ ላይ ስለሆኑ ከዛም እየኮረጅኩኝ ራሴ ማች እያረኩ ሄዳለሁ ግን ይሄን ማች ለማድረግ ብዙ አመት ማች አድርጌ ስለማቅ ብዙ ሰዓት አይፈጅብኝም በግምት አሁን ይሄ አለባበስ ስንት ሺዎችን ወርዝ ያደርጋል ብራንዱ እዚህ ጋር እንደምታዩ ነው ኢትስ ሃይ ኳሊቲ ብራንድ ነው ማክሲመም ከጫማው ከነምኑ 90 እስከ 100 ሺህ ብር ከ90 እስከ 100 ሺህ ብር ያወጣል አለባበስ በጣም ወርዚት ነው አሁን እናወራም ያው ዳይመንዱ ድሮ የተወራለት ነገር ስለሆነ ወደዛ ከሄድሽ ወደ 2 ሚሊዮን ብር ሊገባ ይችላል ማለት ነው እንግዲህ ዝግጅቱን በጣም የሚመጥን አለባበስ ለብሰመታል ብለን እናስባለን እንደዚህ አይነት ጉማ የመሰሉ አዋርዶች ከፊልሙም በዘለለ ፋሽን ላይ በጣም ኢምፓክት አላቸውና ምን ታስባለህ በፋሽን ዙሪያ ምን ቢሰራ ወይም ድሬስ ኮድን በተመለከተ ምን ነገሮችን ቢያሻሽል ብለ ታስባለህ ጉማ አዋርድ እስካሁን ድረስ ያው 8ኛ ነው ይሄ ከአራት በላይ ተሳትፍ ያለው ውጭ ሀገር ነበር ከዚህ በፊት በየአመቱ ዲቨሎፕ ያያረጉ ነው የመጡት በየአመቱ እያሳደጉት ነው የመጡት ለሚቀጥለው አመት ደግሞ ምን አይነት ነገር ሊሰሩ እንደሚችሉ አላቅም ግን በዚህ አጋጣሚ ጉማ አዋርዶች ከባድ ስራ ነው የምትሰሩት ትልቅ ስራ ነው እየሰራችሁ ያላችሁት ኢንተርቴይንመንቱ ላይ ሞር ሰው እንዲገባ አርቱ ላይ ሰው እንዲሳተፍ ትልቅ አስተዋጽኦ ነው የምታረጉት ግን የፊልሙን ብቻ ሳይሆን ሌሎችንም ሞር ብታካትቱበት ለሚቀጥለው አመት ያን ደግሞ አካቱ ቢመጡ የተሻለ ነገር ነው ብዬ መልከት በጣም ጥሩ መንሱር ጀማል እንግዲህ ስለሆንክ በጣም አመሰግናለሁ መልካም ሳሮን አየልኝ ለ8ኛ የጉማ አዋርድ እንዲሁም የዋቾ በሰላም እንኳን በሰላም መጣሽ እንኳን በሰላም ቆየሽ በጣም ተውበሻል ምንድነው የውበትሽ ሚስጥር ምን ልበልሽ ማን ነው እንደዚህ ቀሚስሽን ውብ አድርጎ ይሰራልሽ ሃላ ዲዛይን ቲጂ ሃላ ዲዛይን ከሜካፕሽ ጸጉርሽ ስንት ፈጀ I guess it will be like 200 ምናምን ሺህ ብር it's worth it በጣም ቆንጆ ሆነሽ ስለቀረብሽ በጣም ይገባዋል የማን ነው የፋሽን ኢንስፓይሬሽንሽ ወይም ደግሞ የፋሽን የምትከታዩ ፋሽን ላይ ማን ነው ፋሽን ላይ የምከተለው ብዙ ናቸው actually አንድ ሁለት አይደሉም ብዙ ናቸው ግን በዋነኝነት I follow Kylie Jenner በጣም ጥሩ ምርጫ ነው ያለሽ ጉማ አዋርድ እንዴት አገኘሽው የመጀመሪያ ጊዜሽ ነው የመጀመሪያ ጊዜ ነው ትንሽ ይጨንቃል አይን ምናምን ካሜራ ግን በጣም ደስ ይላል ስንት ፊልሞችን ሰርተሻል ብዙ ነው በእጩነት ቀርበሽ ታውቂያለሽ አላውቅም ግን አሁን አሁን በሚቀጥለው እኔም በጣም ጥሩ ድል እመኝልሻለሁ የኔ ቆንጆ በጣም ተውበሻል መልካም ምሽት ይሆንልሽ ማዚዬ እንኳን ለ8ኛው የጉማ አዋርድና ወደ ዋቾ በሰላም መጣሽ በጣም አምሮብሻል እንኳን አደረሰን አመሰግናለሁ ማን ነው እንደዚህ ያዘነጠሽ በእውነት እንደዚህ ያዘነጠኝ የመራቤቴ ልብስ ሰፊ ጌትዬ ይባላል ከዛ በኋላ አቶ ሚካኤል ሐሳብ ጨመሩበት ባለቤቴ ማለት ነው ስለዚህ የተሰራው ቤታችሁ ውስጥ ነው ሁሉንም ከነጌጣጌጡ አውትፊቱን እንደዚህ ጨመር እንደዚህ ስለዚህ ዲዛይነር አያስፈልጋችሁም እንደዚህ ውብ ትሆናላችሁ በራሳችሁ እንጂ ምርጥ ዲዛይነሮች አሉ በየቦታው ስለዚህ እነሱ ያመጡትን ነገር ይዘን ከዛ ደግሞ የራሳችን ነገር ልክ አሁን መራቤቴ ስንሄድ በጣም የገረመን ይሄ የፈረንጅ ጨርቅ ነው ግን የራሳቸው ማንነት ጨምረውበታል የራስ መገለጫን ነገር ስለዚህ ያ ሞደርኒዝም ምንለው ሐሳብም ያ ስለሆነ ያንን ጣል እንዳደረጉበት እኛ ቤት ደግሞ ሲመጣ የራሳችን ነገር ለምን አንጨምርበትም ብለን እንደዚህ ተውበናል ያው ጋቢውን በመተኮስ በመስፋት ደግሞ ሎሚ ዲዛይነር እሷ ደግሞ እነን አርጋልናለች ስለዚህ በተቃላይ እንደዚህ ውብ ሆነሽ ለመምጣት ምን ያህል ገንዘብ ፈጀ አረ ምናልባት 2000 ደርስ አይደርስ ስለዚህ በትንሽ በጀት የራሳችንን ቱፊታችንን በጠበቀ መልኩ እንደዚህ መዘነጥ ይቻላል ይያልሽን በጣም
ነው ከዝነጣ ጀርባ መንሱር ጀማል እንደሚታወቀው የባለ ብዙ ሱፍ ነው የባለ ብዙ አለባበስ ሰው ነውና በጣም ዝንጥ ብሎ መውጣት ነው ወዳለው ፋሽነብል ሰው አይደለሁም ግን ያለችኝ ነገር ማች አርጊያውን እዚህ ጋር እንደምታዩ ከዚህ ጀምሮ ከጫማው ጀምሮ ሲታዩ ማች የሚያደርግ ነገር አለውና የጥቁሩ ከቀበቶ ጋር ከምኑ ጋር እቺን ጠብቄ ነው የምጠቀመው የግድ ብራንድ መሆን የለበትም የግድ ውድ መሆን የለበትም ግን ማቹን ጠብቀሽ ፋሽነብል ውስጥ ለመግባት ስትለብሺ ያው እንደዚህ ፈካ ብለሽ ተወጫለሽ ማለት ነው ምን ያህል ሰዓት ፈጅቷል ይሄንን አለባበስ አውትፊቱን ለመምረጥ ነው ወይስ ዝም ብለህ ራንደምሊ ነው የምታነሳው ልብስህን ኖርማሊ እኔ ፐርሰናሊ የራሴ የሆነ ስለ ልብስ ስልጣና የሚሰጠኝ ያለ ኦንላይን ኢንዶኔዥያ ነው የምኖረው በብዛት ኢንዶኔዥያ ያሉ ትላልቅ አርቲስቶች ጋር ወዳጅነት አለኝና እነሱ ምን ከምን ጋር ማች ማድረግ እንዳለብኝ ይነግሩኛል አሁን ደግሞ እንደምታውቂው ቲክቶኩም በጣም እያደገ ነው የሱፍ ቤቶቻችን በብዛት እዛ ላይ ስለሆኑ ከዛም እየኮረጅኩኝ ራሴ ማች እያረኩ ሄዳለሁ ግን ይሄን ማች ለማድረግ ብዙ አመት ማች አድርጌ ስለማቅ ብዙ ሰዓት አይፈጅብኝም በግምት አሁን ይሄ አለባበስ ስንት ሺዎችን ወርዝ ያደርጋል ብራንዱ እዚህ ጋር እንደምታዩ ነው ኢትስ ሃይ ኳሊቲ ብራንድ ነው ማክሲመም ከጫማው ከነምኑ 90 እስከ 100 ሺህ ብር ከ90 እስከ 100 ሺህ ብር ያወጣል አለባበስ በጣም ወርዚት ነው አሁን እናወራም ያው ዳይመንዱ ድሮ የተወራለት ነገር ስለሆነ ወደዛ ከሄድሽ ወደ 2 ሚሊዮን ብር ሊገባ ይችላል ማለት ነው እንግዲህ ዝግጅቱን በጣም የሚመጥን አለባበስ ለብሰመታል ብለን እናስባለን እንደዚህ አይነት ጉማ የመሰሉ አዋርዶች ከፊልሙም በዘለለ ፋሽን ላይ በጣም ኢምፓክት አላቸውና ምን ታስባለህ በፋሽን ዙሪያ ምን ቢሰራ ወይም ድሬስ ኮድን በተመለከተ ምን ነገሮችን ቢያሻሽል ብለ ታስባለህ ጉማ አዋርድ እስካሁን ድረስ ያው 8ኛ ነው ይሄ ከአራት በላይ ተሳትፍ ያለው ውጭ ሀገር ነበር ከዚህ በፊት በየአመቱ ዲቨሎፕ ያያረጉ ነው የመጡት በየአመቱ እያሳደጉት ነው የመጡት ለሚቀጥለው አመት ደግሞ ምን አይነት ነገር ሊሰሩ እንደሚችሉ አላቅም ግን በዚህ አጋጣሚ ጉማ አዋርዶች ከባድ ስራ ነው የምትሰሩት ትልቅ ስራ ነው እየሰራችሁ ያላችሁት ኢንተርቴይንመንቱ ላይ ሞር ሰው እንዲገባ አርቱ ላይ ሰው እንዲሳተፍ ትልቅ አስተዋጽኦ ነው የምታረጉት ግን የፊልሙን ብቻ ሳይሆን ሌሎችንም ሞር ብታካትቱበት ለሚቀጥለው አመት ያን ደግሞ አካቶ ቢመጡ የተሻለ ነገር ነው ብዬ መልከት በጣም ጥሩ መንሱር ጀማል እንግዲህ ስለሆንክ በጣም አመሰግናለሁ መልካም ሳሮን አየልኝ ለ8ኛ የጉማ አዋርድ እንዲሁም የዋቾ በሰላም እንኳን በሰላም መጣሽ እንኳን በሰላም ቆየሽ በጣም ተውበሻል ምንድነው የውበትሽ ሚስጥር ምን ልበልሽ ማን ነው እንደዚህ ቀሚስሽን ውብ አድርጎ ይሰራልሽ ሀላ ዲዛይን ቲጂ ሀላ ዲዛይን ከሜካፕሽ ጸጉርሽ ስንት ፈጀ I guess it will be like 200 ምናምን 200 ምናምን ሺህ ብር it's worth it በጣም ቆንጆ ሆነሽ ስለቀረብሽ በጣም ይገባዋል የማን ነው የፋሽን ኢንስፓይሬሽንሽ ወይም ደግሞ የፋሽን የምትከታዩ ፋሽን ላይ ማን ነው ፋሽን ላይ የምከተለው ብዙ ናቸው actually አንድ ሁለት አይደሉም ብዙ ናቸው ግን በዋነኝነት I follow Kylie Jenner በጣም ጥሩ ምርጫ ነው ያለሽ ጉማ አዋርድ እንዴት አገኘሽው የመጀመሪያ ጊዜሽ ነው አዎ የመጀመሪያ ጊዜ ነው ትንሽ ይጨንቃል አይን ምናምን ካሜራ ግን በጣም ደስ ይላል ስንት ፊልሞችን ሰርተሻል ብዙ ነው በእጩነት ቀርበሽ ታውቂያለሽ አላውቅም ግን አሁን I hope አሁን በሚቀጥለው እኔም በጣም ጥሩ ድል እመኝልሻለሁ የኔ ቆንጆ በጣም ተውበሻል መልካም ምሽት ይሆንልሽ ማዚዬ እንኳን ለ8ኛው የጉማ አዋርድና ወደ ዋቾ በሰላም መጣሽ በጣም አምሮብሻል እንኳን አደረሰን አመሰግናለሁ ማን ነው እንደዚህ ያዘነጠሽ በእውነት እንደዚህ ያዘነጠኝ የመራቤቴ ልብስ ሰፊ ጌትዬ ይባላል ከዛ በኋላ አቶ ሚካኤል ሐሳብ ጨመሩበት ባለቤቴ ማለት ነው ስለዚህ የተሰራው ቤታችሁ ውስጥ ነው ሁሉንም ከነጌጣጌጡ አውትፊቱን እንደዚህ ጨመር እንደዚህ ስለዚህ ዲዛይነር አያስፈልጋችሁም እንደዚህ ውብ ትሆናላችሁ በራሳችሁ እንጂ ምርጥ ዲዛይነሮች አሉ በየቦታው ስለዚህ እነሱ ያመጡትን ነገር ይዘን ከዛ ደግሞ የራሳችን ነገር ልክ አሁን መራቤቴ ስንሄድ በጣም የገረመን ይሄ የፈረንጅ ጨርቅ ነው ግን የራሳቸው ማንነት ጨምረውበታል የራስ መገለጫን ነገር ስለዚህ ያ ሞደርኒዝም ምንለው ሐሳብም ያ ስለሆነ ያንን ጣል እንዳደረጉበት እኛ ደግሞ እኛ ቤት ደግሞ ሲመጣ የራሳችን ነገር ለምን አንጨምርበትም ብለን እንደዚህ ተውበናል ያው ጋቢውን በመተኮስ በመስፋት ደግሞ ሎሚ ዲዛይነር እሷ ደግሞ እነን አርጋልናለች ስለዚህ በተቃላይ እንደዚህ ውብ ሆነሽ ለመምጣት ምን ያህል ገንዘብ ፈጀ አረ ምናልባት 2000 ደርስ አይደርስ ስለዚህ በትንሽ በጀት የራሳችንን ቱፊታችንን በጠበቀ መልኩ እንደዚህ መዘነጥ ይቻላል ይያልሽን በጣም